ነሐሴ 13 ቀን እንደ ቅድስት ቤተክርስቲያናችን አስተምሮ መሰረት በዓለ ደብረ ታቦር ወይም ደግሞ ቡሄ በታላቅ ድምቀት ይከበራል። ይህ በዓል ታላላቅ ምስጢራት የተከናወኑበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ያረጋገጠበት ያስተማረበት አምላክነቱን የገለጸበት ዕለት ነው ማለት ነው። ከቃሉ ስንነሳ ደብረ ታቦር ማለት ምን ማለት ነው ስንል ደብር ማለት ተራራ ማለት ነው። ታቦር ደግሞ የተራራው ስም ነው። ስለዚህ ደብረ ታቦር ማለት የታቦር ተራራ ማለት ነው። ይህንን ስንመለከት ደብረ ታቦርን ስንመለከት ደብረ ታቦር ማለት የታቦር ተራራ ነው ብለናል። ቤተክርስቲያናችንንም ስንመለከት ቤተክርስቲያን ደብር 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 እያልን የምንጠራቸው ናቸው ማለት ነው። አብዛኛውን ቤተክርስቲያን ደብረ ኤዶም፣ ደብረ መዊ እያልን የምንጠራቸው ደብር የሚለው ተራራን ይወክላል ማለት ነው። ስለዚህ ቅድስት ቤተክርስቲያናችን ተራራ ነች ማለት ነው። የታቦር ተራራ ምስጢር የተገለጸበት እንደሆነም ሁሉ ቤተክርስቲያናችንም ብዙ ምስጢራትን በውስጡ ያዘች ተራራ ነች ማለት ነው። ስለዚህ ደብረ ታቦር ማለት ምን ማለት ነው ስንል የታቦር ተራራ፣ ታቦር የተራራው ስም ነው ማለት ነው። በዚህ በደብረ ታቦር በዓል ላይ ይህንን የደብረ ታቦር በዓል ለምንድን የምናከብረው ስንል ከዘጠኙ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላት መካከል አንዱ ይህ ደብረ ታቦር ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያዩ ተራራዎች ላይ ታላላቅ ምስጢራትን ገልጿል። እነዚህን ተራራዎች አጠር አድርገን ለመመልከት ያህል በደብረ ሲና ተራራ ላይ ምስጢሩን ገልጿል። በደብረ ሲና፣ በደብረ ቁስቋም፣ ደብረ ቆሮንቶስ ወይም ገዳመ ቆሮንቶስ፣ ደብረ ዘይት እንደዚሁም ደግሞ ደብረ ታቦር ላይ ታላላቅ ምስጢራትን መለኮታዊ ታሪክ የተሰራባቸው ብዙ ምስጢራት የተገለጹባቸው ናቸው ማለት ነው። በደብረ ሲና ላይ ወይም ደግሞ በሲና ተራራ ላይ ምስጢረ ሥጋዌን የገለጠበት የምስጢር ተራራ ነው። ደብረ ቁስቋም ወይም ደግሞ ቁስቋም የቁስቋም ተራራ ላይ በስደቱ ጊዜ መላእክቱ ክንፋቸውን ዘርግተው ያመሰገኑበት የምስጋና ተራራ ነው። ደብረ ቆሮንቶስ ወይም ደግሞ ገዳመ ቆሮንቶስ ሦስቱ ፈተናዎችን እስከ ፈታኙ ድል ነስቶ አምላክነቱን የገለጸበት የድል ተራራ ነው። ደብረ ዘይትን ስንመለከት ደግሞ ለሐዋርያቱ ወደ ሰማይ ሲያርግ ባርኳቸው ያረገበት የወይራ ተራራ ነው። ደብረ ታቦር እንደዚሁ ደግሞ ብርሃነ መለኮቱን የገለጸበት የለመለመ ተራራ ነው። ወደዚህ ተራራ ከነቢያት ሙሴና ኤልያስን ከሐዋርያት ደግሞ ዮሐንስን፣ ያዕቆብን፣ ጴጥሮስን ይዟቸው ወጥቶ ብርሃነ መለኮቱን የገለጸበት ነው ማለት ነው። መተናል ባመቱ እንደምንቸነገሩ